ነፃ ስለሆነ ተመለከቱታላችሁ። ከ31 ቀበሌያችን ችራ የሚባል ቀበሌ ላይ ነው። እዚህ ደግሞ የፓርቲያችን ኢኒሼቲቭ የሆነው የአንድ ጀንበር የችግኝ ተከላ ፕሮግራም ቀበሌው በየዓመቱ የሚያደርግበት ቦታ ላይ ነው። ይህን መነሻ አድርገው የግብርና ባለሙያዎች እና የቀበሌ መዋቅሮች እዚህ ስላሉ እንግዲህ ችግኞችን እያየን ወደሚቀጥለው እንሄዳለን። ወንድሜ ኢማም የተወሰነ ማብራሪያ ትሰጥልናለህ ማለት ነው። እሺ እንግዶቻችን እንኳን ደህና መጣችሁ። ኢማም ጅብሪል እባላለሁ፣ የተፈጥሮ ሀብት አስተባባሪ ነኝ። ዛሬ የምናሳያችሁ ተከታታይ 7 ዓመታት በፓርቲና በመንግስታችን ኢኒሼቲቭ እየተወሰዱ የተተከሉ ችግኞችን መትከል ሳይሆን ችግኞች ቢያንስ ዛሬ 5 ነው ያለ መንገድ ላይ ያሉት በቅርብ ያሉት እያየን ነው የምንወርደው። እዚህ ቦታ ላይ 4.8 ሄክታር ነው። ይሄ አሁን ምናየው አምና የተከልነውን እናያለን። ዘንድሮ የተከልነውንም ደግሞ እያየን እንሄዳለን። ባጥራ እያየን ሌሎችን ስራዎች እያየን ስለምንሄድ ወደ ስራው አመቱ ነው። ወደ ታች ማም ወደ ታች ችግር የለም አዘናል ያውቃል። ስለዚህ ይህ ቦታ እንደሚቀየር ማህበረሰቡ ጋር ተወያዩ። እዛ በኋላ ያው ክለላ የሚተከለውን ክልል ራሱ ባለቤቱ ነው እንዲጠብቀው፣ ራሱ ባለቤቱ ነው እንዲከባከበው በአደረጃጀት ራሳቸው እንዲሰሩ ተደርጎ ምንም ዘበኛ የለው ማህበረሰቡን እንዲንከባከበው። ስለዚህ ከብት የሚያስገጥም ካለ ራሱ ማህበረሰቡ ይከላከላል። እናደባለሁ በምክር ቤቱ የተወሰነ ራሱ ማህበረሰቡ ቁጭ ብሎ በምክር ቤቱ የተወሰነ ውሳኔ ነው። ለምሳሌ ለቀንድ ከብት 50 ብር፣ ለጋማ ከብት 25 ብር የወሰነበት ሂደት ስላለ ራሱ የወሰነው ውሳኔ ስለሆነ ራሱ አክብሮ ማንም ዘራ ያደረገ። እንደምታዩት አሁን ይሄ የዘንድሮ ተከላ ነው። ያኛው ያያችሁት ያምና ነው። 1 አመቱ ነው ያለው። ኢቭን አሁን እንደምታዩት አካባቢው ሳር የለም። ነገር ግን አንድ አርሶ አደር ገብቶ አንድ ጭብጥ የታጨደ ሳር። ስለዚህ ማህበረሰቡ ራሱ ነው እንዲጠብቀው እና እንዲንከባከበው እየተደረገ ነው። በጣም ጥሩ። እርሻ የወል መሬት እንደ ቀበሌያችን ነው። የወል መሬት እርሻ ብሎ የሚያርስም የለም። ምክንያቱም የህዝብ እና የመንግስት መሆኑ ይታወቃል። ሲቀጥልም ይሄ ለስራ አጥ ወጣት የስራ ዕድል መፍጠሪያ ወይም ደግሞ የተለያዩ ችግኞች የሚተከሉበት መሆኑን ማህበረሰቡ አምኖ ሙሉ በሙሉ ያው ተፈጥሮ ሀብትን እንደዚህ ቀበሌ እንግዲህ እስከ ፌዴራል ድረስ ነው የሚታወቀውና እውን ለመናገር የቀበሌው ማህበረሰብ በጣም የነቃ ተሳትፎ ነው ያለው።